እንግዲህ ትናንትናም የነበረው ፕሬዘንቴሽኖች አይታችኋል ዛሬም አይታችኋል በጣም እንደሚከብደን ግልጽ ነው እንግዲህ ከነዚህ ሁሉ ትልልቅ ሰዎች በኋላ መናገር ግን እንሞክራለን እሺ አንድ ነገር ማለት ፈልጋለሁ አንዳንዴ ህይወት ድጋሚ ደጋግማ እድል ትሰጣችኋለች እንደዚህ አይነት እድል አገኝቻለሁ ብያስባለሁ ዛሬ ፕሮፌሰር መስፍን በዚህ ለማመስገን አንዱ የኔን ስብዕና ከገነቡት ነገሮች እንግዲህ ተለያየ ነገር ነው ቀደም የፍልስፍና ሰዎች እና ፕሮፌሰር ተርላም ሲሉ እንደነበረው በተለያየ መንገድ ነው ከመስማት ከማየት ከማንበብ ሃይማኖት ቤተሰብ ብዙ ነገር አለ እናንተን የሚሰራችሁ ከዛ ደግሞ አድጋችሁ ራሳችሁን የምትጠይቁትና ልክ ነው ልክ አይደለም ብላችሁ የምትጠሉት የምታነሱት ብቻ አመኘባቸው ከገነቡኝ ከሰሩት ነገሮች ውስጥ አንዱ የፕሮፌሰር መስፍን ፍልስፍና ህይወት አለበትና እዚህ በድጋሚ በጣም ላመሰግን እፈልጋለሁ እኔና ፕሮፌሰር መስፍን ማንስማማባቸው ብዙ ነገሮች አሉ ተላልተላልቶ ደም ስንወራ ብዙ ምንከራከርበት ማንስማማበት ስለምንስማማ አይደለም ግን በጣም አሁን ያልኳችሁን የሰራኝ ያልኳችሁ ነገሮች ሰው ለሚባለው ነገር መቆም ለሰብአዊነት መቆም ለሰብአዊ መብት መከበር የሚችሉትን ሁሉ ማድረግ ይሄ ፕሮፌሰር መስፍን ላይ ካየኋቸው ኳሊቲዎች ውስጥ አንዱና በጣም የገዛኝም ነው ሌላው ደግሞ ጭቆናን እምቢ ማለት ከዚህ ለኛል አንድ ጊዜ እንደዚህ ዝም ብለን ስንጫወት ሀገር ቤት ከመታሰሪ በፊት ሌሎችም ወጣቶች ነበሩና አንድ ሰው ተነስቶ ያው ሲምቦላይዝ ያደረገ ነው የሚነግረን ተንበርከክ አለበለዚያ ገለሃለሁ ብሎኝ በንበረከክ ከዛ በኋላ አስቆናኝ ተነሳ በቃ ቢለኝ ከዛ በኋላ ሸረፍራፊው መስፍን ያነሰው መስፍን አለ ነው የሚባለው የሚለን ነገር ነበርና ሸረፍራፊ ሆኖ መኖር በጣም ያስጠላ ነበር እና እሱ በጣም ደስ የሚለኝ ነገር ስለነበር እስር ቤት ራሱ ብቻዬን ቆምኩባቸው ውጪ ከሌሎች ሰዎች ጋር ስቀላቀል ነግራቸው ነበርና በጣም አንዲት የህዋት ሰው ሆና የታሰረች ነበረች በሙስና እንደዚህ አይነት ነገር የህዋት ሰው ስላችሁ በትልቁ ሌቭል ሳይሆን እንደዚሁ የህዋት ደጋፊ እና የትግራይ ልጅ ነች እና የተሰራውን ነገር ታውቃላችሁ ስለዚህ ሁሉንም ተቃዋሚ ሲባል የመጥላት ምናምን ነበር ብቻ እንዲህ ስናወራ እነግራታለሁ ብዙ ነገር እና ለካ እንትን እያላት ነው የሆነ ነገር እየገባት መጣና የተፈታች ቀን እያለቀሰች ያለችኝን አረሳውም ሸረፍራፊዋ ብላ የራሷን ስም ያው እሷን ፕሮቴክት ለማድረግ አልጠራው ከዚህ በኋላ አትኖርም ማለችኝ የፕሮፌሰር መስፍን ዝም ብሎ የነገረኝ ነገር ነው ይሄ እኔ ህይወት ላይ ሌሎች ሰዎች ህይወት ላይ እስር ቤት ድረስ ገብቶ ምን እየሰራ እንደሆነ ተመልከቱና ቃል ፓወር አለው አይደል ዘር ነው እዚህ ጋር ምን ዘራው ነገር በሙሉ አሁን ስለ እሸቱ ሆማ ሲባል 40,000 ተከታይ ያለው እንደዚህ ብሎ ሲያስተዋውቀው እሸቱ እጅ ባይሆን ስኖሮ ይሄ አንድ በጣም ሰዎችን ከኔ ውጪ ብሎ የሚጠላቸውን ሰዎች ለማጥቃት ከኔ ውጪ የሚላቸው ሰዎች ለማጥቃት በሚያስብ ሰው እጅ ቢሆንስ ኖሮ ይሄ ሁሉ ኮንታክት ያለው አሁን እሸቱ እየሰራ ያለውን ስራ በተቃራኒ ነበር የሚሰራው ስለዚህ የያዛችሁት ነገር በሙሉ በጣም አቅም አለው የምትናገሩት ነገር በሙሉ በጣም አቅም አለው እዚህ ጋር የምንወያየው ነገር በሙሉ ለማፍረስም ለማንሳትም በጣም አቅም አለውና ያንዳንዱን አካሄዳችንን ምን ገነባው የምናፈርሰው ወጣት የሚባል ነገር ትንንሽ ልጆች እንዳሉ እሱን እንድናስብ በዚህ አጋጣሚ መናገር ስለምፈልግ ነው እንግዲህ ዛሬ ቀኑ ምንድነው ግንቦት 20 ነው አይደል እንግዲህ በጣም ታሪካዊ ቀን ነው ህወሓት ኢህአዴግ ወደ ስልጣን ከወጣ 26 ዓመታትን ያስቆጠረበት ዕለት ነው እንግዲህ የሥርዓቱ ሰዎችና አጫፋሪዎቻቸው ዛሬ ሚሊኒየም አዳራሽ ላይ በጣም እየጨፈሩ ይገኛሉ ኢቢሲም በቀጥታ እያስተላለፈው ይገኛልና ኢቢሲን ገብቼ ሳነብ ጠቅላይ ሚኒስትራችን ያሉት ነገር ነበር ዜጎች መብታቸውና የጋራ ተጠቃሚነታቸው እንዲከበር የግንቦት 20 ድል ፍሬዎች መሰረት መሆናቸውን
የኢፌዴሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ የሚል ማለት ነው። እኔ ደግሞ የዜጎች መብትና የጋራ ተጠቃሚነት ከመስከረም 2 ፍሬዎችም በበለጠ እነሱን በተኩት በግንቦት 20 ፍሬዎች እየተጨፈለቀ ነው ልላቸው ፈልጋለሁ። ግንቦት 20 ብዙ መራር ፍሬዎች አሉት። የተባሉም ያልተባሉም እስካሁን በተወያየናቸው አንዱ እንግዲህ የእስረኞች አያያዝን የሚመለከት ነው። እንደተባለው በጥያቄና በመልስ ብዙ ብንሄድና ባሳጠረው ስለሚሻል የምታውቁትም ስለሆነ ብዙ የእስር ቤት ጉዳይ ብዙ አልናገርበትም። የእስረኞች አያያዝ ስንል ሰዎች ካጠፉ መታሰር አለባቸው። አያያዛቸው ፍትሃዊ መሆን አለበት፣ ሰብአዊ መሆን አለበት። እንደዚህ አይነት እስር ቤቶች ሊኖሩ ይገባል። ይሄ ምንም አጠያያቂ ነገር አይደለም። ግን ሳያጠፉ ደግሞ መብታቸውን ስለጠየቁ ብቻ የእምነት ነፃነት ሊሆን ይችላል፣ ከዘውግ ማንነት ጋር በተያያዘ የሚነሱ ጥያቄዎች ሊሆን ይችላል፣ ሰው የመሆን የዜግነት ራስን የመግለጽ በምንም ምክንያት ብቻ ሰዎች ሳያጠፉ ይታሰሩና መታሰራቸው ሳያንስ የሚፈጸምባቸው በጣም እጅግ በጣም የሚዘገንኑ ግፎች አሉና ሀብታሙ አያሌው ብዙ ነገር ነግሮናል። ስለዚህ ብዙ ላለማሰልቸት እንዲሁ አንዳንድ ነገር ብቻ ጠቅሼ ማለፍ እፈልጋለሁ። ኢትዮጵያ እንግዲህ ፈርሚያቸዋለሁ የምትላቸው ብዙ ዓለም አቀፍ ህጎች አሉ። ህገ መንግስቱ ራሱ ቢከበር በደንብ አድርጎ ሰብአዊ መብትን ለማክበር የሚሆኑ ብዙ ነገሮች ነበሩት። ግን ያ ሳይሆን ቀርቶ ቀላል የሚባሉ ነገሮች እንኳን ለማንሳት እንግዲህ አንድ እስረኛ በአካባቢው ይታሰር ነው የሚለው ህጎቻችን። ከአካባቢው በጣም በራቀ ስፍራ የሚታሰርበት ምንም ምክንያት የለም። ብዙ እስር ቤቶች ያሏት ሀገር ነች ኢትዮጵያ። ሆን ተብሎ ለማጥቃት ግን የሚደረገው ለማስታወስ ስለምፈልግ ነው። አንዳንዶቹን እስረኞች እነ ተመስገን ደሳለኝ፣ ውብሸት ታዬ፣ ናትናኤል መኮንን እንድናነሳ ከአዲስ አበባ ዝዋይ ድረስ እየተመላለሱ ነው ቤተሰቦቻቸው የሚጠይቋቸው። ይሄ ምን ማለት ነው? ኢትዮጵያ ውስጥ ላለ ኑሮ ማለት ግልጽ ይመስለኛል። ታስራችሁ ብቻ አታበቁም። መታሰር ማለት ምን ማለት ነው ሲባል ከመታሰር ጋር ተያይዞ ህወሓት ኢህአዴግ የሚፈጽማቸው እጅግ በርካታ ግፎች አሉ። በኢኮኖሚ ነው የሚያደህያችሁ። የወጣትነት ጊዜያቸውን ብቻ እዛ እያባከኑ አይደለም። አንድ ሰው ታስሮ ተፈታ ሲባል የሆኑ ዓመታት ቆይቶ ወጥ አይነት ነገር አይደለም። ብዙ ነገር ነው የሚያጣው። እድሜ ልኩን የሚከተለው ጠባሳ ይዞ ነው የሚወጣው። እነዛ ዓመታት ውስጥ የሚፈርሱ ብዙ ኑሮዎች አሉ። ብዙ 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 ትዳሮች አሉ። ኢኮኖሚካሊ ያስቡት እንግዲህ እነዚህ ሰዎች ቤተሰቦች ውብሸት ጋዜጠኛ ነው፣ ተመስገን እንደዛው፣ ናትናኤል ሚስቱ አስተማሪ ናት። እነዚህ ሰዎች ቤተሰቦች ዝዋይ ድረስ ለመሄድ ጊዜውን አስቡት እንግዲህ ቅዳሜና እሑድ ነው ምናልባት ሊሄዱ የሚችሉት የሚፈቀደውም። እንደገና ደግሞ ከሰኞ እስከ ዓርብ ስራ ይሰራሉ። እንዲህ አይነት መስዋዕትነት እየተከፈለ ነው። እንዲህ አይነት የመብት ጥሰትም እየተከፈለ ነው። እነሱን ከአዲስ አበባ ወደ ዝዋይ የወሰደ መንግስት እነ ንግስት ይርጋን ደግሞ ከጎንደር አዲስ አበባ ያመጣል። እንግዲህ ፌዴራሊዝም እየተባለ የሚቀለደው በአካባቢው እንኳን ሰው መታሰር በማይችልበት ሁኔታ ያለ ፌዴራሊዝም ነው። እንግዲህ የሐሰት ምስክር ለመሆን መገደድ በጣም የሚያም ነገር ነው። እኔ አይቼዋለሁ፣ እግዚአብሔር ረድቶኝ አልፌያለሁ። ግን ያላለፉ ሰዎች ሁለት ነገር ነው በቃ። አንደኛ መጀመሪያ እነዚህ ሰዎች ሲሞክሩ እኮ አይደል የታሰሩት። የሰዎችን መብት እናስከብራለን፣ የራሳችንን መብት እናስከብራለን። ገብተው ግን በሚደረግባቸው ጫና ፌል ሲያደርጉ ከዛ በኋላ እዚህ ጋር ህወሓት ኢህአዴግ ደብድቦ ብዙ ነገር አድርጎ እንዲሉ ያደረጋቸዋል። ከዚህ በኩል ደግሞ ሌላው ሰው ይሄ ባንዳ ይሄ ምናምን ለኛ የሚሰጠንን አይነት ክብር ነው ላልነው አይሰጥም። ያለውን ህመም አስቡት። ሞክረው የገቡ ሰዎች ናቸው እነዚህ ሰዎች። የሚመሰከርበትም የሚመሰክረው በጣም የሚያሳዝኑ ሰዎች ናቸውና ሻሃቡዲን ነስረዲን የሚባል ልጅ አለ። አሁን ከአዲስ አበባ ተፈቶ እንደሆነ አሁን የመጨረሻ ኢንፎርሜሽን ሌተስቲውን የለኝም። ሸዋሮቢት የታሰረ እህቱ ላይ እንዲመሰክር ሀያተል ኩብራ ነስረዲን ትባላለች ይገደል ነበር። ሁለቱም በሙስሊሞች ጉዳይ ጋር በተያያዘ ታስረው ማለት ነው። ኖ አለ ልጁ። ኖ ሲል ግን ምን አይነት ነገሮችን ተቀብሎ ነው ልትገምቱ ትችላላችሁ። ምክንያቱም ቅድም ነገራችኋል፣ ሀብታሙ የዘረዘራቸው በጣም ብዙ ነገሮች አሉ። ከነዛ አንዱ ወይም ሌላ አስከፊ ነገር ልጁ ላይ ተፈጽሞበታል ማለት ነው። እህታችሁ ላይ ሳይቀር በዚህ መጠን ነው ሊያሸማቅቋችሁ፣ ሊያዋርዷችሁ፣ ሊሰብሯችሁ የሚፈልጉት ማለት ነው።
ሃይማኖት የምታከብሩ ሰዎች ከሆናችሁ ሃይማኖትን በሚጥስ መልኩ ለምሳሌ እኔ በራሴ ያየሁት እነ ፈቲያ መሐመድ ሂጃባቸውን ኒቃባቸውን አውልቁ ሲባሉ አላውልቅም፣ አለበለዚያ ከቤተሰብ አትገናኙ፣ ከቤተሰብ ጋር ለመገናኘት ኒቃባቸውን ማውለቅ አለባቸው። ይሄ ለማንበርከክ ነው እንግዲህ። ስለዚህ ኖ ያሉት እነ ፈቲያ መሐመድ ሳይገናኙ ከቤተሰብ ተፈተዋል። ምን ማለት እንደሆነ አስቡት። እንዲህ ነው የሚፈታተራችሁ። ስለዚህ መታሰር ሲባል አንዳንዴ እዛ እስር ቤት ያሉትን ሰዎች እንድትረዷቸው ስለምፈልግ ነው። የሆኑ አመታትን አባክኖ ብቻ መውጣት አይደለም። በጣም ብዙ ቁስል አለው አብሮ የሚኖር እድሜ ልክ ማለት ነው። ሌላው እኛ ስለጻፍን ስለምንታወቅ በተለያየ መንገድ ወይ ፖለቲካ ፓርቲ መሪዎች ወይ ጋዜጠኞች እንደዚህ ብዙ ሊባልልን ይችላል። እስር ቤቱ ግን የተሞላው በሚገርሙ ንጹሃን የኢትዮጵያ ልጆች ነው፣ በማይታወቁ ማለት ነው፣ ስም በሌላቸው በማይታወቁ። ስለዚህ እስረኛ ሲባል እንግዲህ በቅርቡ 30 ሺህ አስረናል እንደዚህ አስረናል የሚሉትን 11 ሺህ እንግዲህ ሲፈታ ምን ያህል በአንድ ጊዜ እንኳን ምን ያህል ሰው እንደሚታሰር በዚህ መጠን አስቡት። እንዳለ ኢትዮጵያ ወደ እስር ቤትነት ተቀይራለች ማለት ነው። አዲስ አበባ አካባቢ ያለን ሰዎች ነን ብዙ ስራችን የሚነገርልን። ለምሳሌ ኦጋዴን ምን እየተደረገ እንደሆነ ተዘግቶም ስለሆነ እየተደረገ ያለው የኦጋዴን እስር ቤቶች ውስጥ ብዙ አይታወቅም። ግን ወጥተው በስደት ላይ ያሉ የመሰከሩ ያላያችሁ ሰዎች ብታዩት ደስ ይለኛል። የግርሃም ፔብልስ ኦጋዴን ኢትዮጵያስ ሂድን ሼም የሚል ቪዲዮ አለና እዛ ዶክመንታሪ ላይ ብታዩት ሴቶቹ ምን ሲፈጸምባቸው እንደነበረ ከብዙዎቹ አንዷን ልጥቀስ። ማርያም ትባላለች። ሬሳ ይዛ ነው እንድትቆም ስትገደል የነበረው። ከሞቱ ሰዎች ጋር ከገደሏቸው ሰዎች ጋር አብራ ታስራ አብራ አርገዋት ቅጣቱ ምንድነው? ቶርቸሩ ሬሳ ይዛ እንድትቆም መገደል ማለት ነው። በተደጋጋሚ ተደፍራለች። አሁን ስትናገር ዶክመንታሪው ላይ ልታዩት ትችላላችሁ። እንባዋ አይቆምም። አሁን ወጣች ነው የሚባለው እንጂ ልጅ አይደል ታስረውበት። አንድ ሰው ሲታሰር እንዳልኳችሁ ቤተሰብ አብሮ ይታሰራል። አብሮ ይታሰራል ስላችሁ እንግዲህ በሀሳብ በጭንቀት ኢኮኖሚካሊ ቤተሰብ የምታስተዳድሩ ሰዎች ከሆናችሁ ኢኮኖሚካሊ ቤተሰብ ይፈታል። ከዱባይ ሰርጉን ሊያደርግ ሄዶ የታሰረ የፖለቲካ እስረኛ አለና እህቱ ውስጥ ነግረኝ እኔ ወጥቼ ማለት ነው ቤተሰቡን የሚረዳው በደንብ አድርጎ የሚያስተዳድር ልጅ ነበርና አስራውት ቤተሰቡም ያው እንግዲህ ታውቃላችሁ ሲታሰር እንትን ይላል ይደክማል። ግን ያገኙትን የሚሰሩትን ምናምን ሄደው ደዛ ቤተሰቡን ሁሉ ለዘመድ አዝማድ የሚተርፍ ሰው እኛ ሄደን 5-10 ብር ስንሰጠው እሱ ብቻ በራሱ የሚጎዳ ነገር ነው። ደዛ ለብዙ ሰው የሚተርፍ ሰው። ከዛስ የስርዓቱ ሰዎች ምንድነው የሚሉት? አንድ ጊዜ አንድ ኮማንደር ህይወት የምትባል ያለችውን አስታውሳለሁ። ተሰልፈናል ሐኪም ቤት ለመሄድ ወንዶቹ እስረኞች ተሰልፈዋልና ወንዶቹ አለቁ ሴቶቹን ላምጣው አለችው። የኛ ናቸው። አይ ወንዶቹ አለቁ አይደለም የሚባለው ጨረሱ ወይ ነው የሚባለው። አለቁ ማለት እኮ መሞት ነው እንዴ? ቢያልቁሳ ደግሞ እስረኛ የሀገር ሸክም እኮ ነው። ቁጭ ብለው እኮ ነው የሚቀለቡት። ቆሜ ታስብ የነበረው እኛ የሀገር ሸክም በጣም ብዙ ቤተሰብ የምናስተዳድር ለራሳችን ብቻ እናስብም ስላለዛ ምንገኝ ምናልባት እዛ እስር ቤት ያለውን ሰው ቢለቁት በጣም ለብዙ ነገር የሚበቃ በዛ ምክንያት እነሱ ያፈረሷቸው ብዙ ጎጆዎች እንዳሉ አታውቅም። እስረኛ ማለት የሀገር ሸክም ነው። እዛ ተገዶ የእነሱን የህይወት ማቆያ ምግብ ስለሚበላ ማለት ነው። አሁን በቅርቡ የአስቴር ስዩምን እናት መሞት ሰምታችኋል። እንግዲህ አስቴር ወይም ቀለብ ስዩም የጎንደር ልጅ እናቷ እንግዲህ ልትገምቱ ትችላላችሁ ምን አይነት ሀዘን ምን አይነት የአንድ ዓመት ህፃን ልጅ ትታን የታሰረችው። መታሰርን እንድናርጋችሁ እንድታስቡት ስለምፈልግ ነው። እዚያ ያሉ ሰዎችን እንድትረዷቸው። ሲወጡ ደግሞ የሚጠበቅ ነገር አለ። ከእስር ቤት ሲወጡ ሰዎች እኛ ማናውቀው ማለት ነው። ለምሳሌ የራሴን ኤክስፒሪየንስ ልንገራችሁ።
እንደወጣው እኔ ወደ ትግሉ ወደ ስራው ነው የተቀላቀልኩት። እንደዛ ማድረግ ስላለብኝ ከእስር ቤት በፊት የነበረ ነገር የበለጠ ሆኖ ስለወጣ ማለት ነው። ነገር ግን እስር ቤት ሆኜ ያሳለፍኳቸው አመታት ምን ሊያሳድሩባት ይችላሉ ብሎ ያሰበ ሰው በጣም ጥቂት ነው። ልክ ሰው ሁሉ ኮንታክት ሲያደርገኝ የሆነ በቃ ትላንትና እንደተለያየ አይነት ሰው ምን ልላችሁ ፈልጌ ነው። ለምሳሌ በቀላሉ አንድ ልጅ መጣና ሊጠይቀኝ ከእስር ቤት እንደወጣሁ እና ሰልፊ ሲል እኔ ስታሰር ሰልፊ አልነበር ሰልፊ መነሳት ምን እንደሆነ አላውቅም። ገባሽ? ሰልፊ ኢትዮጵያ ውስጥ ነው እንግዲህ ማራችሁና የሆኑ ነገሮች ተለውጠዋል እኮ ተስተካክለዋል እኮ ከዛ ጋር እኮ እኛ መሄድ ላንችል እንችላለን እኮ መኪና መሻገር እኮ ሊከብድ ይችላል እኮ ግን እሱ ሁሉ ነገር ከግንዛቤ ውስጥ አይገባም። ለምን? በጥልቅ ስለማይታሰብ ማለት ነው። ስለዚህ መታሰር ምንድነው ሲባል የሆኑ አመት አሳልፎ ከመውጣት ያለፈ ብዙ ነገር አለው። ስለዚህ አንዳንድ ያንን በጥልቀት ካላሰበ ሰው ስለማይረዳችሁ ሁሉን ነገር ለመያዝ የቀሩት ያባከናቸው አመታት አሉ። አሁን የምትኖሩት አለ ብዙ ነገር ማንበብ ብዙ ነገር የበለጠ በርደን ይኖርባችኋል ማለት ነውና ወደፊት እንግዲህ እግዚአብሔር ብሎ ስርዓት ስንለውጥ ከዛ ዲሞክራሲያዊ ስርዓት ስንገነባ ለዛ የሚሆን ትግል እያደረግን ነው ብዬ ስለማስብ ነው። ይሄን መታሰብ አለበት። እንዴት ነው እስር ቤት ያሉ ሰዎችን ትሪት የምናደርገው? ጥፋተኛ ያሉ ሰዎችን ኦኬ ይታሰሩ፣ ግን ሲታሰሩ እንዴት ነው አያያዛቸው? ጥፋተኛ ያሉ ሰዎች ደግሞ ማይታሰሩባት ሀገር ለመገንባት ነው መቼም ትግሉ ብዬ አስባለሁ። ሌላ እስር ቤት ሆናችሁ ስለ ቤተሰባችሁ ማስፈራሪያ ይደርሳችኋል። ለምሳሌ ደጀኔ ጣፋ ያለው አለ ከጥቂት ወራት በፊት እኛና ቤተሰቦቻችንን እንጨርሳችኋለን እያሉ ይዝቱብናል። የኢትዮጵያ ሕዝብ ከጎናችን ካልቆመ ለህይወታችን እንሰጋለን ነበር ችሎት ላይ ያለው። ስለዚህ ይሄንን ለዚህ ጉባኤ ብቻ አይደለም የምናገረው፣ ለሁሉም ኢትዮጵያዊ ነው የምናገረው። እንዲህ አይነት ስጋት ውስጥ ጭምር መሆን ማለት ነው መታሰር የኢትዮጵያ ሕዝብ ከጎናችን ካልቆመ። ስለዚህ የኢትዮጵያ ሕዝብ ከጎናቸው የሚቆመው እንዴት ነው ሲባል ለእስረኞች የሚደረጉ ብዙ ነገሮች እንዳሉ አውቃለሁ። ለኔም የተደረጉልኝ የእስረኛ ቤተሰብን መደገፍ እንደዚህ ጨምሮ እንዳልኳችሁ ግን የማይታወቁ የሚደረግለት ማን ነው ብትሉ እንኳን መታወቅ ያስፈልጋል አይደል? የማይታወቁ በጣም ብዙ ሰዎች አሉ። ስለነሱ ሰዎች ደግሞ ለማወቅ ከተፈለገ ለምሳሌ ዞን 9 ላይ የሚጽፏቸው ነገሮች ማህሌት ፋንታውን ሌሎችንም ደግሞ ማህበራዊ ሚዲያ ላይ ገብታችሁ ማየት ትችላላችሁ። እነማን አሉ የሚለው እነሱም የሚያውቁትን ያህል ነው የሚጽፉት እንጂ ለምሳሌ የተረሱ አብራሪዎች ጉዳይ አየር ኃይል አብራሪዎች ነው 97 የቅንጅት ምርጫ ጋር በተያያዘ ከዚህ ስርዓት ጋር አንቆምም በማለታቸው ምክንያት የታሰሩ ልጆች ውድ ኢትዮጵያ ልጆች አሉ፣ የተረሱ ልጆች ማለት ነውና በጣም ብዙ ስራዎች ይጠበቅብናል። ከዚህ ሁሉ በላይ ግን የእስረኛን ቤተሰብ ከመጠየቅ ከመርዳት ለነሱ ይፈቱ ብሎ ከመሰለፍ ከሁሉም በላይ ይሄ ጎን ለጎን የሚሄድ ነው። ዋናው ነገር ግን ለነዚህ ሰዎች ልናደርግላቸው የምንችለው ምንድነው? እንዲህ አይነቱን ስርዓት ለአንዴና ለመጨረሻ ጊዜ ማስወገድ ነው። ድጋሚ ግንቦት 20 እንዳይመጣ ቢቻል ማድረግ ካልሆነ እንዳይደጋገም ብዙ ግንቦት 20 ማድረግ ነው ያለው አማራጭ። ከዛ በኋላ የሚመጣው ደግሞ ስንትም ቢሆን እንግዲህ ቀኑ ቅድም የተባለው አይነት ሰው የሚባለው ነገር የገባው ሰብአዊ መብት የሚባለው ነገር የገባው ሰውን በሰውነት ማክበር የሚችል የግድ ከራሱ ዘውግ ከራሱ ሃይማኖት ከራሱ ቋንቋ ብቻ ካልመጣ የማይል ኢትዮጵያውያን ስብስብ መሆኑን ማረጋገጥ መቻል አለብን። ለዚህ ሁሉ ነገር ግን ምንድነው አብረን ስንሰራ ነው። ትላንት ፕሮፌሰር መስፍን ያለው ነገር አለ። ጥሩ ነው፣ ጥሩ መናገር ማድረግ ግን ምን ይላል ይበልጣል አይደለ? ስለዚህ አንዳች ድርጊት ማድረግ ማለት ነው። ቃልም ፓወር አለው። አሁን የምንነጋገረው ነገር ፍሬ ያለው ሌላ ደግሞ ግን ስርዓቱን ሊጥል የሚችል ፕራክቲካሊ ሌላ ደግሞ አንድ ነገር መጨመር እንደሚያስፈልግ እዚህ ጋር መናገር ፈልጋለሁ። አለበለዚያ ብናዝንላቸው ብናለቅስላቸው ስርዓቱን ካልለወጥን በቀር ከዛ በዲሞክራሲያዊ ስርዓት ካልገነባን በቀር እውነተኛ ሀዘን ነው ወይ ራሳችንን እንድንጠይቅ ፈልጋለሁ። አመሰግናለሁ።